የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁናዊ ፈተናዎችና መፍትሄዎች። እስቲ ቀጥሎ ያለውን ቪዲዮ በትዕግስት አዳምጡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረዥም ዘመን ያስቆጠረች የታሪክ የባህልና የጥበብ ምንጭ ከመሆኗ በላይ በአሁኑ ሰዓት በሚሊዮን የሚቆጠሩ ምዕመናን ያሏት ጥንታዊ ቤተክርስቲያን ነች። የፊደልና የትምህርት መገኛ፣ የሕግና አስተዳደር፣ የኪነ ሕንፃና የቅርስ ባለቤት፣ የሀገር አንድነትና የነፃነት አምድ፣ የጥበብና የትውፊት ባለቤት ነች። በአሁኑ ሰዓት የተደቀኑባት ዋና ዋና ፈተናዎች ምን ምን ናቸው? ቀጥሎ እንያቸው እስኪ። አንደኛ የአስተዳደርና የመልካም አስተዳደር እጥረት ነው። ይህም ማለት ከአህጉረ ስብከት እስከ አድባራትና ገዳማት ድረስ ግልጸኝነት፣ ተጠያቂነትና ዘመናዊ አሰራር አለመኖር ነው። ሁለተኛ የንብረትና የፋይናንስ አያያዝ ጉድለት ነው። ሀብትና ገቢዋ በዘመናዊ የኦዲትና የሂሳብ አያያዝ ባለመኖሩ ለብክነትና ለምዝበራ ይጋለጣል ማለት ነው። ሶስተኛ የአመራር ብቃትና የትውልድ ክፍተት፣ ያ ማለት ወቅቱን የዋጀ ዘመናዊ አመራር አለመኖር ነው። አራተኛ የሰበካ ጉባኤ አደረጃጀት መዳከም ነው። በአንዳንድ ቦታዎች ስልጣን በትንሽ ሰዎች እጅ ብቻ ይወድቅና ፍትሐዊ ያልሆነ ውሳኔ ይወሰናል ማለት ነው። አምስተኛ የሊቃውንትና የደቀ መዛሙርት እንክብካቤ ማነስ ነው። ይህም ማለት ሊቃውንትና ደቀ መዛሙርት ለከፍተኛ ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ችግር ይጋለጣሉ ማለት ነው። ስድስተኛ የህግና የህገ ቤተ ክርስቲያን መርሆች አለመከበር ናቸው። ሰባተኛ የውስጥ አንድነት መላላት፣ ሌላኛው የጎሰኝነትና የብሔር ፖለቲካ ተጽዕኖ ነው። ይህም ማለት የሀገሪቱ የብሔር ፖለቲካ ወደ ቤተ ክርስቲያኗ መዋቅር ሰርጎ በመግባት የቅዱስ ሲኖዶስ አንድነትና ሹመቶችን ለመከፋፈል መሞከር ነው። ሌላኛው የከተማና የዘመናዊነት ተጽዕኖ ነው። ከባህላዊ ሃይማኖቶች፣ ስርዓቶች ወደ ዓለማዊ ህይወትና ወደ ዘመናዊነት ማዘንበል በሰፊው ይስተዋላል። አስረኛ የቋንቋና ባህል ልዩነቶችን በአግባቡ አለማስተናገድ። ምን ማለት ነው? በአካባቢ ቋንቋ ወንጌልን አለማስተማርና የግጭት መንስኤ አድርጎ መቁጠር ነው። 11ኛ የመረጃና የቴክኖሎጂ ክፍተት ነው። ማህበራዊ ሚዲያን ቤተ ክርስቲያንን ለማጥቃት የሐሰት ወሬዎችን ለመንዛትና ምዕመናንን ለመከፋፈል ሲሰራበት ቤተ ክርስቲያኗ መከላከል አለመቻሏ አንድ ከባድ ፈተና ነው ማለት ነው። 12ኛ የምዕመናን ፍልሰት ነው። ምዕመናን ለትምህርት፣ ለስራ፣ ለስደት በተለያዩ ቦታዎች ሲንቀሳቀሱ የተሃድሶ መናፍቃን ትምህርቶችን እያዛቡና እያንሸዋረሩ መስማት አንዱ ክፍተት ነው ማለት ነው። ሌላኛው ችግር የጸጥታና የደህንነት መታወክ ነው። በግጭት ምክንያት ካህናትና ምዕመናን መገደል፣ መፈናቀልና የገዳማትና ቤተ ክርስቲያን መቃጠል ይስተዋላል ማለት ነው። 15 የመንግስትና የፖለቲካ ጣልቃ ገብነት ነው። ያ ማለት ሴኩላሪዝም ቢልም እንኳ ፖለቲካው መንግስትና ባለስልጣናት እጃቸውን አስረዝመው ምዕመናንንና የአካባቢ ሰዎችን ሲያበጣብጡ ይስተዋላል ማለት ነው። ሌላኛው የታሪክ መዛባትና ስም ማጥፋት ተሰርቶባታል። ያ ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአንድ ወገን የጭቆና መሳሪያ አድርጎ መቁጠር ማለት ነው። ሌላኛው ጽንፈኝነትና የሃይማኖት ግጭቶች ናቸው። ያ ማለት የአክራሪ ሃይማኖት እንቅስቃሴዎች በኦርቶዶክስ ተዋሕዶ ቤተ ክርስቲያን ላይ የሚፈጽሙት ጥቃት ለዚህ ማሳያ ነው። ሌላኛው ከውጭ ኃይሎች የሚሰነዘር ጫና ነው። የኢትዮጵያን አንድነትና ታሪካዊነት የማይፈልጉ የውጭ ሀገር ዜጎች ወይም ሀገራት በጥንት በቀጥታ ቅኝ ግዛት ለማድረግ አሁን ደግሞ በእጅ አዙር ወይም ኢንዳይሬክት ኮሎናሊዝም ወይም ዲቫይድ ኤንድ ሩል በሚለው ፕሪንሲፕል መሰረት ማለት ነው እጃቸውን አስረዝመው የጦር መሳሪያዎችን በገፍ በማስገባትና የተለያዩ ስትራቴጂዎችን በመንደፍ ኦርቶዶክስ ተዋሕዶ ቤተክርስቲያን እንድጠፋ ከፍተኛ ሚና እየተጫወቱ ነው ማለት ነው። ሌላኛ የስብከተ ወንጌል ተደራሽነት ማነስ ነው። ሌላው የሰንበት ትምህርት ቤቶች መዳከም፣ የምሁራንና ባለሙያዎች ተሳትፎ ማነስ፣ የአስቸኳይ ጊዜ ዝግጁነት አለመኖር ዋና ዋና ፈተናዎች ናቸው ማለት ነው። እንዲያው ይሄ ቪዲዮ ረዥም ማስኬድ ስለማይችል ቲክቶክ ፕላትፎርም ነው እንጂ ብዙ ማለት ይቻል ነበር። ለማንኛውም መፍትሄዎች ምንድን ናቸው? ቀጥሎ እንያቸው። አንደኛ ዘመናዊና ግልጽ የአስተዳደር ስርዓት መዘርጋት፣ ሹመቶችን በችሎታ በእውቀትና በቅድስና ላይ ማድረግ፣
ከሙስናና ከወገንተኝነት ይልቅ ማለት ነው። ሁለተኛ ዲጂታላይዜሽን እና የፋይናንስ ቁጥጥርን ማስተካከል ማዘመን ያስፈልጋል። ሶስተኛ በአካባቢ ቋንቋ ማስተማርና ወንጌልን ለሁሉም ምዕመን ማዳረስ ነው። አራተኛ ለአብነት ትምህርት ቤቶች ልዩ ትኩረት መስጠት፣ ያ ማለት ለተማሪዎችና ለሊቃውንት ቋሚ ደሞዝና የሕክምና ዋስትና ማስተካከል ያስፈልጋል። አምስተኛ የሕግና የዲፕሎማሲ ክፍል መጠናከርና መደራጀት አለበት። ስድስተኛ ጠንካራ የህዝብ ግንኙነትና የሚዲያ ተቋማትን መገንባት አለብን። ያ ማለት ሐሰተኛ መረጃዎችን መመከትና ማስተካከል መቻል አለበት ማለት ነው። ሰባት የምሁራን ምክር ቤት ማቋቋም ከህግ፣ ከቴክኖሎጂ፣ ከፋይናንስ፣ ከማህበራዊ ሳይንስ የተወጣጣ የምሁራን መማክርት ማደራጀትና እውቀታቸውን መጠቀም ያሻል ማለት ነው። ሰባት ጠንካራ የልማትና የረድኤት ድርጅት ማጠናከርም ያስፈልጋል። ሌላኛው የአስቸኳይ ጊዜ ፈንድ ማቋቋም እንዲሁም ከመንግስትና ከሌሎች አካላት ጋር ተቋማዊ ግንኙነት ማድረግ የመሳሰሉት ናቸው። እስኪ ሰዓት ቢገድበኝም እንኳን እነዚህን ሀሳብ ሰንዝሬያለሁ። እናንተ ደግሞ ቀሪውን በኮሜንት አስቀምጡበት። ለማንኛውም ኢትዮጵያና ህዝቦቿን ፈጣሪ ይባርክ። ፍትህ በአርሲ ለተሰዉ ወገኖቻችን። አመሰግናለሁ።